በነቢያትና በነቢያት መሰረት ላይ ነው ይላል። መሰረቱ ደግሞ ኢየሱስ ክርስቶስ፣ ነቢያት ትንቢት የተናገሩለት፣ ሐዋርያት የሰበኩት የምናምነው እሱ ነው። ሰው አታስብም አይቻልም እኮ። አሁን ምን ይላል መጽሐፍ ቅዱስ መሰላችሁ? ኩሉ ዘርአ ለብእሲት፣ ሴትን አይቶ ያያት ሁሉ ወፈተዋ፣ የተመኛትም ሁሉ ሰሰነ ኃጥእ ተብሎ ይፈረድበታል ይላል። ዓይንማ ተፈጥሮ አትይ ይባላል ይልና ይላል አርቆ እንደማጠር ነው። አትበድል የሚለውን አትይ ካለ በአትይ ከለከለ አትይ ብሎ የሚያስፈርድ ከሆነ አድርጎ መገኘት ደግሞ ሌላ ነው ማለት ነው። ገበሬ እዚህ ላይ ዘር ይዘራል፣ እልፍ ብሎ ያጥረዋል። እዚህ ላይ ያጥረው ልክ አሸልቀው ይበሉበት፣ እንስሳት አራዊቱ ይረገጡታል፣ ይቆነጥሩታል። ግን ራቅ ሲል ግን ሳሩን በልተው ይመለሳሉ። በዚህ ማጠር አያችሁት? ስለዚህ ወላዋይ ሕሊና ሊኖር አይገባም ሳይሆን ያን የሚኖረውን የሚዘራውን ፍሬ ሳያፈራ እየነቀሉ መጣል፣ ለፍሬ የሚበቃውን ደግሞ ለፍሬ ማብቃት፣ በጎውን ሐሳብ ለነቢብ ነቢቡን ለገቢር ማብቃት ነው። ጅሉን ሐሳብ ደግሞ እዚያው ላይ መተው ነው። በነገራችን ላይ ሕሊናችን ሲበከልና ወይም ደግሞ 2-3 ሲሆንብን ያን ጊዜ አይምሯችን ስራ ሲፈታ ነውና ስራ መስጠት ነው። ብዙ ጊዜ ሰው እንዲህ የሚለው ስራ ሲያጣ ነው። አብዛኛው ይሄ በዓለም ደረጃ ሀጥውን የምታዩት የስራ ማጣት ነው። ብዙ ስራ ከፈታ ሔዋንም ስራ ፈታ ስለነበር ነው። እና ብዙ ጊዜ ስራ መፍታት ነው። ከስራ ነፃ በምትሆኑበት ጊዜ በምንሆንበት ጊዜ መጻሕፍትን መመልከት፣ ወደ ቤተክርስቲያን መሄድ፣ ልክ የአበውን ሕይወት ማስታወስ፣ የችግሩን ዘመን በችግር ዘመን ያለፉ የአባቶቻችን ዘመን ሕይወት ማስታወስ። ያን ጊዜ ምን እንሆናለን? ጽኑ ዓለት ላይ እየተመሰረትን ነው ማለት ነው። ማንም ይንፈስ፣ ማንም ይዝነም፣ ማንም ይብረር፣ ያን ጊዜ ግን አይነካም። ታዲያ የዚህ ምንጩና መፍትሄው እንዲያው ትንሽ ሊጨምሩበት የንታበትረን እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን፣ ቃልዎት ያሰማል። በጣም ነው የፈተፈቱት። በዚህ ላይ ብዙ ያስጨመረ አይደለም። እንዲሁ አንድ ነገር ልበል። መቃብያን ላይ ለአዳም እሰ ተውህቦ 10ቱ ሕሊናት ወለከሰ አሐዱ። ለዲያብሎስ ሐሳቡ አንድ ብቻ ናት። የሰው ግን በጣም ኢንሚሊየን ነው። ኢንፋይናይት ናምበር ትሉታላችሁ። ወለከሰ ለአዳም እሰ ተውህቦ 10ቱ ሕሊናት 10 ሐሳብ ተሰጠው ማለት 10 ፍጹም ቁጥራችን ነው አይደለም? 10 የኢትዮጵያ ፍጹም ቁጥር መጨረሻ ነው። ዲያ ተመልሰው ነው 11 ነው። ይህ ምንድን ነው? ሯጭ ስናይ ሩጫ ያምረናል። ኳስ ተጫዋች ስናይ ኳስ ያምረናል። ጥሩ ድምፀኛ ዘፋኝ ስናይ ዘፈኑ ያምረናል። ምርጥ ዘማሪ ስናይ መዝሙሩ ያምረናል። ምርጥ ገጣሚ ስናይ ግጥሙ ያምረናል። ምርጥ ሰባኪ ስናይ ምናለ ፈጣሪ እንደው መድረኩን አመቻችቶልኝ እንዲህ ያለውን ሰጥቶኝ እኔ ብሰበከው እንላለን። ይህ ማለት ቅድም ያሉት ነው፣ የተወላወል ሰብ ነው። በአንድ ነገር ቁሞ አይገኝም ሐሳባችን፣ እምቢ ነው የሚለን። ግን ምን ይላል ርቱ ሃይማኖት? ረስዮ ለሕሊና ከመ እዋለ አድግ እስርት። እናቱ እንደታሰረችበት አህያ አድርገው ሐሳብህን አለ። አሁን እናቱ እዚህ ላይ ከታሰረች ውርንጭላዋ ሩቅ አይሄድም። የሄድና እናቱን ሲል ወደ ይሮጥ ይመጣል። ደግሞ እናቱ ተገኘ። እናቱ ብትፈታ ግን ምንድነው የሚሆነው? ተያይዘው የት ነው የሚሄዱ? ርቅ ቦታ ይሄዳሉ ማለት ነው። ግን ምን አለ ርቱ ሃይማኖት? ሕሊናህን የታሰረች እናቱ የታሰረችበት የአህያው ውርንጭላ አድርገው። አህያው ውርንጭላው ከእናቱ ሩቅ አይሄድም። ያንተ ሕሊና በፍቅር እግዚአብሔር እንዲህ የታሰረ ከሆነ 10 ሐሳቦችህና የሚያመነቱብህ ሁሉ ይገታሉ። አስቡት። ልክ የታሰረው እናቱ የታሰረች ውርንጭላ አህያ ነድተው ወደዚያ ብትወስደው ሩጦ ነው የሚመጣ። እንዲህ ያለ ሕይወት አለን አይደለ? ኑኑ ይሉንና ወይ ዘፈን ቤት ወይ ምናምን ይወስዱና ከማናውቀው ራቁቱን ስናየው ሰውን ነገር ሲጠፋ በስማ ብለን አማታችሁ አታውቁም? በስማ በዚህ ያመጣኝ አንተ አንድ ሲያል ጓደኛዬ ትይዞኝ ሄደ። ይሄ ምን ነው ራቁቱን እየሆኑ የሆነ ወቀት እየገቡ እስቲ በሰው ሁሉ ራቁቱን በስማ ወለው ቅዱስ አለው ለካንተ ከመወሰድኝ ወለ ሾልክ እየመጣሁ ኋላ ዘይ የቀረው ምናል ይሄን መርቄታ እዚህ ነበር አምጡ መቀቀል ነገር ሊሰድበን ነው ሁሉ እንግዲህ ያለ እንደማልመራው ማለት ነው። እንዲህ አማትበን በርገን መውጣት ቶሎ መውጣት፣ አለዚያ ነገሮች ሁሉ አስተማውን ይቀራሉ። እንዴት አይኖቻችን ከክርስቶስ ላይ ሳናነሳ
እንኑር ምትላለች ይችላል ልናገር እንጂ ሊቁ በስፋት ስላስተማሩ በቂ ነው። ሰገኖ ታውቃላችሁ? እንደ ሰገኖ ሆነ። ሰገኖ ሌላው አዕዋፋት እንቁላሉን ወደ ህይወትነት የሚያመጣው ወደ ጫጩት ሙቀት በመስጠት ነው አይደለም? በመታቀፍ ነው። ሰገኖ ግን በመታቀፍ አይደለም፣ በማየት ነው። ተከራ የትም ቀን ምግብ ስትፈልግ ጓደኛዋ ተባቱ መጥቶ ይታካላታል። እሱ ማየት ነው፣ ተከሎ ማየት ነው። ዝም ብሎ ደግሞ እሷ ለቅማ ስትመጣ እሱ ታያለች፣ እሱ ይሄዳል። 40 ቀን ሲሞላው ከውስጥ ሆኖ ድምፅ ያሰማል። ቀፍቅፈው ያወጡታል። ክርስቶስ ሰገኖ ተብሏል። ውስጥ ያለው ጫጩት ምመን ነው። ኧረ ፈጣሪ ኧረ በቃ በለኝ፣ ኧረ ከክደቱ ኧረ ከኃጢአቱ ኧረ ከድካሙ ስትለው ቀፍቅፋ እንደምታወጣው ገለፈቱ የግብረ ዓለም ነው የሚለው እንደምትለየው ከዚያ ክርስቶስ ይለይሃልና አንተም እንደ ሰገኖ ዓይንን ከክርስቶስ አታንሳ። እንዲህ ከሆነ ድምፅ ስታሰማው እሱ ከግብረ ዓለም ይለይሃል። ጭራሽ ወርዶ ከምንፍቅና ሰዎች በቅተው ቀና ብለው ጽርሐርያምን ዝቅ ብለው እንጦርጦስን አዩሁ። እኛስ እንዲያው አቅርበን ከማየታችን የተነሳ የቅርቡ ለማየታችን የተነሳ ጭራሽ እንደው ሁሉም ነገር አውጥቶ ባዶ አደረገ። ወዳዋ ያመች ብሎ እዚያም ባዶ ዝም ብሎ የሚኖር እንስሳ እንዲህ ከመሆን እግዚአብሔር ይሰውረን። ሊቁ አስተምረውናል። ዓይኖቻችን ከክርስቶስ ላይ እንቁላሏን የምትጠብቅ ሰገኖ እናደርገው። በሕይወታችን ውስጥ ይኖር ኃጢአት ለሰራ ሲሆን ክርስቶስ እንደ ሰገኖ እንቁላል ከፊታችን ይኖር በቂ ነው።